ወረቀት የክስ ወረቀት ነውና ሩታ ኤፍሬምም አብርሃም ላይ የሰሩበትን ስራ ወደ ህግ ማምራት ስላለበት እንግዲህ እንደሚታወቀው ምን ነገር ተጋጨች ሁለቱም የሰሩት ስራ በህግ መያዝ ስላለበት ወደ ህግ ምናማያን ማለት ነው። ከዚህ በኋላ ከሩታ ጋር የምናወራው በህግ መንገድ ነው እንጂ በምንም መንገድ አይደለም። እንግዲህ ለሩታ ይሄ ወረቀት ማለት አብርሃም ላይ ምን እንዳረግሽበት ምን እያረግሽበት እንደነበረ የሚያሳይ ሙሉ መረጃ ነው። ገባሽ አይደለ? አይ ከቤትሽ ፖሊስ መሳንጠሩ ሲያወጣሽ ልክሽ ታገኛለሽ ያለ ወደ ፖሊስ ጣቢያ ነሽ። ሰላም 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 ሰላም፣ እንዴት ተከበራችሁ የኛ ቤተሰቦች እንዴት ናችሁ? እኔ ዳን እግዚአብሔር ይመስገን፣ እናንተ ጋር ሁሉ መልካም ሁሉ ሰላም። እኛ እንግዲህ እግዚአብሔር ይመስገን ሁሉ መልካም ሁሉ ሰላም ነው። እንግዲህ ዛሬ ድጋሚ መጥቻለሁ። አይ ቲንክ ጠፍቼ ነበር፣ አንድ ሁለት ቀን ምናምን ጠፍቼ ነበርውና አንዳንድ ነገሮችን ለማስተካከል የሆነ ነገር ለማለት ምናምን ነገር ወደዚህ ወደዛ ያልኩኝ ነበረውና እንግዲህ ሁላችንም እንደምናየው ሁላችንም እንደምንሰማው እንደምናየው ብንሻላው እንደምናየው እንዴት ብዬ ልንገራችሁ፣ ሩታ አሁንም እንግዲህ አብርሃምን ልትወው አልቻለችም፣ የሆነ ነገር ልትለው አልቻለችም እና ከዛም አልፎ ተርፎ እንደገና ደግሞ ታላቅ እህቱን ለማናገር ፍቃደኛ አይደለችም። እነሱ ወስዶ ለማናገር ሊያናገሩት ፍቃደኛ አይደለችም። እንግዲህ መሀላቸው ላይ አንድ ነገር አለ። የሰው ልጅ ከመሬት ተነስቶ በዚህ ናል መልኩ በዚህ ናል ጥረት ሊረሳም ሆነ ምንም ሊል የሚችልበትም አንዳችን ምክንያት የለምና እንግዲህ ዛሬ ደግሞ አንድ ሰውን የጠበቅኩኝ ነበርና እዚህ ቁጭ ብዬ አንድ ሰውን ወረቀቶቹን በሙሉ አያይዤ ለማምጣት አያይዞ ሊያመጣልኝ እንትን ፕሮሰስ እያደረኩኝ ነበር የነበረውና እና እንግዲህ አንድ ወረቀት መጥቶ የነበር እኔ ጋር እንግዲህ እዚህ ጋር ሰው የጠበቅኩኝ ነው፣ የህግ አማካሪ ሰው የጠበቅኩኝ ነው እና እዚህ ጋር እዚህ ወረቀት ላይ አይ ቲንክ እንደምታዩት እንደዚህ ያሰዳችሁ ወረቀት ላይ እንደምታዩት የፍቻቸውን ወረቀት እና አንዳንድ ነገሮችን ያያዘ ወረቀት ነውና ቢያንስ እቺ ልጅ ድጋሚ መጣ ድጋሚ ወደ ቤቱ ገብታለች እና ቢያንስ የምትወጣበትን መንገድ ለመፈለግ ከዛም አልፎ ተርፎ ደግሞ እንደገና እንትን የምትልበትን ይሄ ከህይወቱ የምትወጣበትን መንገድ ለመፈለግ መሞከር አለብን ሁላችንም ማለት ነውና እንዴት ብዬ ላስረዳችሁ። ሁላችንም በእርግጥ ይሄ ጻድቅ ነን ብሎ ለማውራት ወይም ደግሞ የሆነ ነገር ነን ብሎ ለማውራት ላይገባን ይችላል፣ ወይም ደግሞ ሙሉ ላልሆን ይችላል። ግን ደግሞ አብርሃምን በዚህ ነው ልክ ማሰቃየትም ሆነ የሆነ ነገር ማድረግ የሆነ ነገር እንትን ብሎ ማለት ተገቢ ስላልሆነ እስካሁን ድረስ ደግሞ እንደገና ያሉትን ነገሮች በሙሉ ወደ ህግ አምጥተን ህግ እንዲይዘው ነገሮቹን በሙሉ ህግ እንዲይዛቸው ማድረግ አለብን እና ዛሬ ወደዚህ የመጣሁበት ትልቁ ምክንያት ነገሮቹን ህግ እንዲይዛቸውና ቢያንስ ይሄ ልጅ ምን እንደነካው የሆነ ነገር ምን እንደዚህ እንዳስሆነው ሁላችንም ማወቅ ስላለብን ነው እና ቤተሰብ እንዴት ብዬ ልንገራችሁ፣ በጣም ደብሮኛል እና ይሄ ነገር ማድረግ ባልፈልግም ከሩታ ላይ ክስ ማቅረብ ባልፈልግም ግን ደግሞ እንደ ክስ አይደለም እንግዲህ ይሄን አብዛኛው ጊዜ ብዙ ጊዜ የኛ ቪዲዮዎችን አብዛኛው ሰዓት የህግ አካላት ሊያዩት ይችላሉ እና የህግ አካላት አያዩትም ማለት ደግሞ እንግዲህ እንትን አይደለም ማለት ነው። ይሄ አብርሃም ምን ላይ እንዳለ የሆነ ነገር ምን ላይ እንደተፈጠረበት እንደሆነ ህጎች የህግ አካላት ሊያውቁ አይችልም ማለት ነው እና ዛሬ የመጣሁበት ዋነኛ ምክንያቴ ነገሮችን ህግ እንዲያውቃቸው ህግ እንዲይዛቸው ስለፈለኩ ነው እንጂ እሷን ለመክሰስ ወይም ደግሞ እሷን ጥፋተኛ አድርጎ የሆነ ነገር ብሎ ለመሆን ይችላል አይደለም። ቢያንስ ይሄ ልጅ ያለበት ነገር ትክክል አይደለም፣ ራሱን እየሳተ ነው፣ ስለ ራሱ ምንም የሚያውቀው ታሪክ የለም፣ ፈዟል፣ ደንዝዟል እና ያን ነገር ለምን ሆነ? መጀመሪያ ጤነኛ ልጅ ነበር ይሄ ልጅ። ከኛ ጋር ሲለያይ ከኛ ጋር ሲሄድ ጤነኛ ነበር የነበረውና አሁን ላይ ግን እንደሚታወቀው እንግዲህ እንደምናየው ሁላችንም እንደምናየው ሙሉ ለሙሉ ጤናውን ስቶ ጀስት ከመርሳት ጀምሮ ያለበት ሁኔታ ያለ ነውና እንዴት ብዬ ላስረዳችሁ ሁላችሁ ነው። መልኩም በሙሉ ጤንነት ነበር የነበረው ይሄ ልጅ። ከዛ በኋላ ሙሉ ለሙሉ ፈዞ ደንዝዞ አይ ቲንክ ብዙ ነገሮችን ረስቶ ስልክ ተደውሎለት ራሱ ያወራ ራሱ አይ ቲንክ ስልክ ደውዬለት ነበርና የሚያወራኝ ወሬ የሚያናገረኝ አነጋገር የሆነ ነገር ሙሉ ለሙሉ ይሄ እንዴት ብዬ ልንገራችሁ፣ ተገናኝቶ እንደማያውቅ ሰው ታይቶ እንደማይታወቅ ሰው የነበሩትን ነገሮችን በሙሉ እኔ ረስቶ ነው ብዬ ልበል፣ አደጋ አጋጥሞት ነበር ነው ወይስ ምንድነው የሚያስብል ነገር ላይ ነው። አደጋ አጋጥሞት እንዳይባል ደግሞ እንግዲህ
እንደምናየው አካሉ ላይም የደረሰ ምንም አይነት ጉዳት የለበትም እና ደግሞ እንደሚወራውም ሆነ አብዛኛው ሰዎችም እየገምታችሁት እንዳለውም በውስጥ መስመር ጽፉልኝ ሰዎችም በጣም ብዙ ሰዎች አላችሁና ብዙ ሰዎች እያላችሁትም ሆነ እየገምታችሁት እንዳለው በቃ የተደረገበት ነገር በሙሉ መተት እንደተሰራበት አብርሃም አሁንም ላይ ጤነኛ እንዳልሆነ ምናምን ነገር ሁላችሁ የተናገራችሁ ያላችሁት እና ይሄ ነገር ደግሞ ብዙ ነገሮችን ሲያቀርብና ደግሞ ነገሮችን እንትን ሲል ሆይ ለምን ማለት አለብን ሁላችንም እና ሁላችንም ለምን ማለት አለብን እና ቤተሰብ ነገሮችን ማወቅ ስለፈለኩኝ መረዳት ስለፈለኩኝ በራሴ ብዙ መንገዶችን ተጉዤ ሄጄ ነበርና ግን ደግሞ እውነት ስነግራችሁ ምንኛ አይነት መረጃም ሆነ ማግኘት አልቻልኩኝም እና እንግዲህ አይ ቲንክ ከዚህ ከአንድ ቪዲዮ በፊት የቻንኩት ቪዲዮዎች ነበሩና ቮይስ ደርሶኝ እኔና ካሜራማኔ ወደ አንድ ጫካ ሄደን ቢያንስ እንደዚህ ቦታ ማዋቂ ቦታዎች አሉ በያሉ ቦታዎችን ቼክ ለማድረግ ሞክረን እነሱን ለኤሮታና የፍሬም ፎቶ ለማሳየት ሞክረን ነበርና ግን ደግሞ ጀስት አይቷቸው እንደማያውቁ እንደዚህ አይነት ሰው እንደዚህ አይተው እንደማያውቁ ወይም ደግሞ ምናልባት ይሄ እኛ እዚህ ጋር ብዙ ጊዜ አንቀመጥ እንችላለን ምናምን ብለው ነው መልስ ይመለሱልን ማለት ነው። ከዛ ባለፈ ደግሞ እንደገና ሄደን መቼም ጠንቋዩ ሰራው የተባለው ሰውዬ ጋር ደግሞ ጠንቋዩ ጋር ሄደን ደግሞ እንደዚህ መተት ሰርተሃል ብለን እንለው አንችልም እና ምንድነው ምክንያት አንዳችን ምክንያት የለም እና እዚህ ያስኩት ወረቀት ላይ ሩታን ሙሉ ለሙሉ የሚያስጠይቅ ወረቀት ባይሆንም ግን ደግሞ አንድ ሰው ኦልሬዲ ከተፋታ በኋላ የፍቺ ወረቀቱን ካስገባ ከዚህ ጋር እንግዲህ ከቡዜ ወረቀቱን አግኝቻለሁና የተፈራረሙት እንደምታውቁት እንግዲህ እዚህ ነው ታጃ የተፈራረሙትና ቡታጅራ የተፈራረሙ ጋብቻቸውን ሲቀጥልም ደግሞ ሩታ የሰጠችው ፍቺ ወረቀቱን እንደሚያስፈረመችው ደግሞ ቡታጅራ ነው አዲስ አበባ ሳይሆን ማለት ነው እና ቡታጅራ እንደመፈረማቸው የፍቻቸውንም የጋብቻቸውንም ወረቀት እዚህ እንደመፈራረማቸው መጠን ነገሮችን እዚህ ማወቅ እዚህ መገንዘብ ስላለብን እዚህ የተያዘ ኬስ ስለሆነ እዛ ምንም ማድረግ ስለሌለብን ቢያንስ እዚህ ያለው ፖሊስ መምሪያ ወደዛ እንዳያስተላልፈው ነገሮችን እነዚህ ወረቀቶችን አብርሃም ትዳር እንደፈታ ከሩታ ጋር ትዳር እንደሌለው ምንኛውም አይነት ትዳር ውስጥ እንዳልገባ የሚያሳይ ነገር ነውና ቤተሰብ እንዴት ብዬ ልንገራችሁ ይሄ አሁን ላይ እኔ ማንንም የመውቀስ ማንንም ምንም የማለት ፍላጎትም ሆነ ሀሳብ የለኝም። ቤተሰብ እንድታውቁ የሚፈልገው ነገር ማለት ነው ሩታ ወንጀለኛ ነች ወይም ደግሞ ሩታ እንደዚህ ነች ማለት ፍላጎቱ የለኝም። ለምን እንደሆነ ስነግራችሁ ተጉነቱን ስነግራችሁ እኔ ለምን እንደዛ እንደማድረግ ምክንያቱም ነገሮችን ህግ መያዝ ሲችል ህግ የሚይዘው ነገር ስለሆነ ነገሮችን በህግ መምራት በውን ነገር መምራት የተሻለ ድጋሚ እሷ ጋር ሄዶ አንቺ እንደዚህ ያረግሽ የሚባል ነገር አይ ቲንክ ኦልሬዲ እሱ ፈዟል። እንደምናየው በቃ የፈዝ ሰው ነው አብርሃም አንዴ ፈዟል። ከራሱ ጋር ይሆን አይደለም ከራሱ ጋር ይሆን አይደለም አብርሃም ምን እያለ እንደሆነ አያውቅም። ከሩታ ጋር ያን ለሐል ጸብ ውስጥ የነበረ ሰው ሩታን አትንኩብኝ፣ ሩታን እንደዚህ አትበሉብኝ እያለ ያለበት ሰዓት ነውና ያ ማለት ደግሞ በእንደዚህ ያለበት ባለበት ሰዓት ላይ እንደዚህ ያለበት ባለበት ታይም ላይ ድጋሚ መጥቶ እሷ እንዳትነኳት እንደዚህ እንዳትሏት ብሎ የሚልበት አንዳች ምክንያት ሊገባኝ አልቻለም። በጤንነቱ ማለት ነው። የትኛውም ሰው በጤናው ሙሉ ለሙሉ ጤነኛ ከሆነ እንደዚህ የሚልበት አንዳችም ምክንያት የለውም። ምንም አይነት ምክንያት ማለት ነው ቤተሰብ ምንም አይነት ምክንያት የለውም። እና ምን ላይ የፈለኩት ነገሮችን በሙሉ ሁላችንም ከምንጨቃጨቅ ሁሉም ቤቷ እየሄደ አብርሃምን አውጪ አብርሃም እንደዚህ በይ አብርሃም መልሽ እያለ ከሚጨቀጭቃት ቢያንስ ቪዲዮንም ያለውን ነገሮችንም ህግ የያዘውና ህግ ይኸውና ቢደረግ ይሻላል ባይ ነኝ። የት ነገራችሁ የማየው ነገር ነው። ቡኔም ከዘከዘና ቤተሰብ ትንሽ ስሜታዊ
ነገሮችን ህግ መያዝ ሲችል ህግ መያዝ እየቻለበት ነገሮችን በህግ መምራት የተቻለ በሆነ ነገር ማድረግ የተቻለ ከእነሱ ጋር ተካራ ውስጥ መግባት የሆነ ነገር ውስጥ መግባት እንደኔ ተገቢ አይደለምና ምንም ማድረግ ስለማያስፈልግ ይሄ ድካም ስለሆነ ነገሮችን በሙሉ ህግ በሚፈታው መልኩ ህግ በሚይዘው መልኩ ብናደርግ ይሻላል ብዬ ነውና ዛሬ እዚያ ቁጭ ያልኩት እንዳልኳችሁ የህግ አማካሪን ጠበቃ ለማውራት ነውና ምን አይነት መልኩ ነገሮች መሄድ እንዳለባቸው በምን አይነት መልኩ መጓዝ እንዳለብን ምን ሲሆን ነው የሚሻለው ለማለት ያክል ነው እንጂ ይሄ ጀስት ለማውራትን ፈልጌ የሆነ ነገር ለማለትን ፈልጌ አይደለም ቤተሰብና ሁሉንም ህግ ሲይዘው ይሻላል ነገሮችን በሙሉ ማንንም እንግዲህ እንደሚታወቀው እዚህ ምድር ላይ ማናችንም ከህግ በላይ አይደለንም እና ቢያንስ ከሩታ ጋር ሄዶ አብርሃምን ህግ መውሰድ ከቻለ ከእጇ ላይ ሄዶ ቢያንስ ህግ አውጥቶት ጸበል መሄድም ካለበት ጸበል እንዲሄድ ወይም ደግሞ ያደረገችበት ነገር ካለ እንድትናገር ስለመፈለግ ብቻ ነው ዛሬ ይሄን ነገር እያደረኩ ያለሁት እንጂ ሁላችሁም ታውቁኝ የሚፈልገው ነገር እኔ ሩታ እንድትታሰር ወይም ደግሞ ኤፍሬም እንድታሰር ይሁን ነገር እንዲል ፍላጎት ኖሮኝም አይደለም አልፈልግም ነው። ሁላችሁም በጣም እንድታውቁ የምፈልገው ነገር ቤተሰብ ማለት ነው አንዳንድ የማታውቁ ሰዎች ስላላችሁ ነው እና ጀስት እኔ ሩታ መጣላት ከሩታ ኬዝ ያለብኝ ሩታን ጠልቼ ነገሮችን ማድረግ ምናምን ይመስላችሁ ሰዎች አላችሁ እና ያ ነገሮች አይደለም። ቢያንስ እዚህ ጋር ከሁሉም በላይ አንገብጋቢ ጉዳይ የእሱ ጤና መመለስ እስከሆነ ድረስ ማለት ነው ቤተሰብ እና ምንድነው እንግዲህ ነገሮችን በህግ እንዲያልቁ ፈልጋለሁ። እሱም ታሙ ከሆነ እውነትም ተደርጎበት ከሆነ ነገሮቹ እንግዲህ በህግ የሚያስቀጣ ነው። ከፈጣሪ የሚወጣ ነገር እስከእንደመሆኑ መጠን በህግ የሚያስቀጣ ጉዳይ ስለሆነ ነገሮችን ህግ ይዟቸው የተሻለ ነገር እንዲመጣ ስለመፈለግ ነው እና እንግዲህ ቤተሰብ ወደዛ እየሄድን ያሉት እና እንግዲህ እዚህ እጄ ላይ የምታዩት ወረቀት የክስ ወረቀት ነው። ይሄ እጄ ላይ የምታዩት ወረቀት ሩታን ምን እንዳደረገችበት ወይም ደግሞ ምን እንዳደረገችበት የሚጠቅስ ወረቀት ነው። የቪዲዮ ማስረጃም አለ እና አይ ቲንክ በቃ እዛው ፖሊስ ጣቢያ ሄደን ነገሮችን የሆነ ነገር ለማድረግ እንሞክራለን ቤተሰብ እና እዛው እስከ ፖሊስ ጣቢያ እንሂድ ቤተሰብ። ብቻ እንግዲህ ሁሉም ነገር በህግ መያዝ ስላለበት ይሄ ወረቀት የክስ ወረቀት ነውና ሩታም ኤፍሬምም አብርሃም ላይ የሰሩበትን ስራ ወደ ህግ ማምራት ስላለበት እንግዲህ እንደሚታወቀው ምን ነገር ተጋጫጭም ሁለቱም የሰሩት ስራ በህግ መያዝ ስላለበት ወደ ህግ ምናምን ማለት ነው። ከዚህ በኋላ ከሩታ ጋር የምናወራው በህግ መንገድ ነው እንጂ በምንም መንገድ አይደለም እና ወደ ፖሊስ ጣቢያ ይደረጋ። እንግዲህ ለሸሩታ ይሄ ወረቀት ማለት አብርሃም ላይ ምን እንዳረግሽበት ምን እያረግሽበት እንደነበረ የሚያሳይ ሙሉ መረጃ ነው። ገባሽ አይደለ? አይ ከቤትሽ ፖሊስ መሳንጠሩ ሳይወጣሽ ልክሽ ታውቂያለሽ። ያኔ ወላችሁ ቤተሰብ ወደ ፖሊስ ጣቢያ እንሂድ።